የሌላውን እምነት ከመውቀሴ በፊት ወደ ራሴ ወደ ፕሮቴስታንት እምነት መጥቼ ትንሽ መናገር እፈልጋለሁ። ስለ ሌሎች እምነት ከመናገር በፊት ከራስ መጀመር መልካም ነውና በአብዛኛው አሁን ባለፉት 4 ዓመታት ካየኸው አብዛኛው ሰው የሚለው የፕሮቴስታንቱ እምነት የአብይ አህመድ መንግስትና የብልጽግና መንግስት ደጋፊ ነው ብሎ ነው የሚናገረውና ይሄንን ፋክቹዋሊ በፋክት ካየኸው በጣም የሚያሳዝን ነው። ምክንያቱም አብዛኛው የፕሮቴስታንት እምነት ኢትዮጵያ ውስጥ ወደ 18 ሚሊዮን ወይም እስከ 20 የሚደርስ የፕሮቴስታንት እምነት ተከታይ አለ ተብሎ ነው የሚገመተው። አብዛኛው የፕሮቴስታንት እምነት ተከታይና ምእመን ያለው በደቡቡ የሀገራችን ክፍልና በምዕራብ ይሄ ከአምቦ ጀምሮ በጅማ በኩል አድርገ እስከ አሶሳ በዚህ ደግሞ እስከ ጋምቤላ እስከ ደምቢዶሎ ነቀምት ሆሮ ጉድሩ በዛ አካባቢ ነው አብዛኛው የፕሮቴስታንት እምነት ያለው በደቡብ ምዕራብ በደቡብና በምዕራብቱ የሀገሪቱ ክፍል ነው። እምነቱም ሲጀመር የተነዛው ከዛ አካባቢ ስለሆነ ማለት ነው። በእነዚህ አካባቢዎች ላለፉት 4 ዓመታት የደረሱትን ሁኔታዎችን ትንሽ ብታይ ለምሳሌ የደቡብ የምዕራብን መጣበታለሁ። በደቡብ በኩል ካየኸው ሲዳማ ውስጥ የሲዳማ ህዝብ የህገ መንግስታዊ መብቱን ለማስጠበቅ የክልል የመሆን ጥያቄ ጠየቀ። መንግስቱም ወታደሮችን ልኮ በአንድ ቀን መሰለኝ በአሶሳ ከተማ በአዋሳ ከተማ ውስጥ ወደ 180 የሚሆን ሰው የተገደለበት ሁኔታ ነበር። አብዛኛው እንዳልኩ የፕሮቴስታንት እምነት ተከታይ ነው በዛ አካባቢ ያለው። እንዳውም ዛሬ ሀገር ውስጥ ተስፋፍቶ የምናየው ፔንቴኮስታሊዝም ለመጀመሪያ ጊዜ የተጀመረው በአዋሳ ነው እና በሌላ በኩል ደግሞ እዛው ብዙም ሳትርቅ ወላይታን ካየኸው የወላይታ የክልል ጥያቄ ነበር። በሶዶ ከተማ ውስጥ ነበር በአንድ ቀን ውስጥ 18 የሚሆን ሰው በመንግስት ወታደሮች በመንግስት ታጣቂዎች እርጉዝ ሴት ሳይቀር የተገደለችበት። በዛን ጊዜ በወላይታ የሚገርመው አብዛኛው ሰልፍ የወጣ ሰው በወላይተኛ የወጣ የአንድ የፕሮቴስታንት እምነት መዝሙር ነበር። ይሄንን መዝሙር እየዘመረ የወጣ ህዝብ ላይ ነበረ ወታደሮቹ ተኩሰው የገደሉት። በዛው ሰዓት ተቃዋሚ የፖለቲካ መሪዎችንም አስረው ነበር። በጣም የሚገርም ሲን አለ። የነዚህ ታስረው የነበሩ የ3 ቀን የህዝቡ በአንድ ላይ ተነስቶ ሰላማዊ ሰልፍ በማድረግ መንግስቱን ከማስጨነቁ የተነሳ መንግስት ተፈተው ወደ ጽፈት ቤታቸው ሲሄዱ እነዚህ ሰዎች ተንበርክከው እግዚአብሔርን ሲያመሰግኑ የሚያሳይ አንድ ፎቶ አለ። ምን ልልህ ነው? በደቡብ ውስጥ ሲሰደዱ የነበሩት ሲታሰሩ የነበሩት ሲተኮስባቸው የነበሩት የፕሮቴስታንት እምነት ተከታዮች ናቸው። ወደ ምዕራቡ ከመጣው የታወቀ ነው። አብዛኛው የአራቱም የወለጋ የዞኖች አብዛኛው አማኝ የመሰረተ ክርስቶስ የመካነ ኢየሱስ የተጀመረበት ነው። ትልቅ የእምነት አባቶች የነበሩበት አካባቢ ነው። አብዛኛው ፕሮቴስታንት ነው። እንዳውም በሆሮ ጉድሩ ወለጋ አካባቢ የመሰረተ ክርስቶስ ወደ 360 የሚሆን ምዕመናን ሞተውብኛል ብላ አንድ ጊዜ መግለጫ አውጥታ ነበር። የመካነ ኢየሱስ 12 ሰዎች ቤተክርስቲያን ውስጥ እያሉ ነበር የተገደሉት። እና እነዚህን እምነት ተቋማት ይሄ የኢትዮጵያ አብያተ ክርስቲያናት የሚለውን እነዚህን አብያተ ክርስቲያናት በአንድነት በህብረት ይዞ የሚገኘው ተቋም ግን ስለነዚህ ምዕመናን ስለገዛ ምዕመናኖቹ ነው ማለት ስለደረሰባቸው ግን ስለ አሟሟታቸው አንድ ነገር ሳይናገር በየቀኑ ወደ ቤተ መቅደስ እየገባ ወደ ቤተ መንግስት 6 ኪሎ እየገባ ከአብይ አህመድ ጋር ሲጨፍር የነበረ ሰው ነው። እና ለገዛ ምዕመናቻቸው እንኳን የማይናገሩ መሰረተ ክርስቶስም መካነ ኢየሱስም ቢሆን ይህ ጉዳት it took them a death of a members የአባሎቻቸው እስከ መሞት ድረስ ነው የጠበቁት። ቤተ እምነቶቻቸው ውስጥ አባሎቻቸው እስኪሞቱ ድረስ ነው የጠበቁት። እና ነቀምት ውስጥ ደምቢዶሎ ውስጥ በሌሎችም አካባቢ እንዳልኩ ይሄ ሁሉ መከራና ስቃይ በህዝቡ ላይ ሲደርስ አንዳቸው
አንዳቸውም በተቋም ደረጃ ሲናገሩ አናይም። ይልቁንስ አብይ አህመድ በምንድነው ያደረገው? ጥቂት አዲስ አበባና አካባቢዋ ያሉትን ሜጋፎን የሆነ ትልልቅ ሜጋ ቸርች ኢንዲቪጁዋል ሜጋ ቸርች ያላቸውን ትልልቅ ተሰሚነት ያላቸውን የእምነቱን ተከታይ ዘማሪያንና ኢንስፒሬሽናል ስፒከርስ የሚባሉትን እነዚህን በመያዝ እነዚህን ሰዎች የፕሮቴስታንት እምነት ገጽታ አድርጎ ለህዝቡ አቀረበ። የፕሮቴስታንቱ ስቃይና መከራ እንኳን እንዳይታይ ሆነ። ከነዚህ የቴሌ ኢቫንጀሊስት የሚባሉ በቴሌቪዥን ላይ ትልልቅ የቴሌቪዥን ተቋም ያላቸውን ትልልቅ ተሰሚነት ያላቸውን እነሱን ነቢያትን አድርጎ ወደ ራሱ አስጠግቶ እነሱ እግዚአብሔር ቀብተዋል፣ እግዚአብሔር አንስተዋል፣ 30 ዓመት ትገዛለህ 20 ዓመት ትገዛለህ በሚል እርስ በርሱ በሚጋጭ ትንቢት በሚሉት ከቤተ መንግስት የሚሰጣቸውን ተጽፎ የሚሰጣቸውን የሚናገሩትን በማድረግ ይሄንን በብዙ መስዋዕትነት የመጣውን ታላቅ እምነት እስኪያረክሱ ድረስ ደረሱ። ይሄ የፕሮቴስታንት ወደ ኦርቶዶክስ ስትመጣ እጅግ የከፋ ነው። በትግራይ ህዝብ ላይ ያ ሁሉ መዓት ያ ሁሉ ስቃይ ሲደርስ የትግራይ ህዝብ ማለት የኦርቶዶክስ እምነት መነሻ የኦርቶዶክስ እምነት ምንጭ የሆነ ቀሳቴ ብርሃን ገላጭ የተባሉት አባት አክሱም የተባለች ቅድስት ምድር ቅድስት ቤተክርስቲያን በኤርትራ ወታደር ህዝቡ ከ1000 በላይ ህዝቡ መከራ ሲደርስበት ወያኔ ከሚገዛን ጁንታ ከሚገዛን ሰይጣን ቢገዛን ይሻላል በሚል እጅግ ዘግናኝ የሆነው የሃይማኖቱን ተቋም አሁን ዛሬ አንድ ፓትሪያርክ ብለው የሚናገሯቸውን አባት እሳቸውን እንኳን አፍነው በመጥፎ ቃላት በመሳደብ በአጠቃላይ ትልቅ ያለፉት 4 ዓመታት ማለት ነው በሃይማኖት ተቋማት ካየው በሁሉም ሃይማኖት ተቋማት ነው አንድ እንኳን ይሄ ነው የምትለው የሃይማኖት አባት ወጥቶ ይሄ ነገር ትክክል አይደለም ብሎ የተናገረ አልነበረም። ፓትሪያርኩ ከተናገሩት ውጪና የባለፈውን የሃይማኖት ታሪኮችን ብቻ ሳይሆን ያለፉት 4 ዓመታት ደግሞ እጅግ የከፋ ነበር። ከምን ጊዜውም በላይ ምናልባትም በታሪክ ውስጥ ነገ የቤተክርስቲያን ታሪክ በሚጻፍበት ጊዜ የኢትዮጵያ የእምነት ተቋማት ታሪክ በሚጻፍበት ጊዜ በከፍተኛ ደረጃ የሞራል ውድቀት ማህበራዊ ውድቀት የሃይማኖት አስተምሮት ውድቀት የደረሰበት ነው እና ቀደም ካልኩት መመዘኛ ጋር በፈጽሞ ጸሎት ሲያደርጉ አላየንም። ስለ ጽድቅ ስለ እውነት ሲናገሩ አላየንም። ለተራቡት እንኳን ሲደርሱ አላየንምና በእነዚህ መስፈርት በእግዚአብሔርም በህዝብም ፊት የወደቁበት ጊዜ ነበረ። እጅግ የሚያሳዝነው ቤተ መንግስት ያለው ሰው እንደ ሃይማኖተኛ ራሱን በማቅረብ ነው ይሄ ሁሉ መከራ በሃይማኖቱም ላይ በህዝቡም ላይ እንዲደርስ ያደረገውና በተግባርም በአስተምሮትም የወደቅንበት ጊዜ ነው እንደ ሃይማኖት ተቋም ለማለት ይችላል።